think design is really an outcome of architecture. የጥፋቶች ንግስት ዛሃ ሀዲድ በ21ኛው መቶ ክፍለ ዘመን የአርኪቴክቸር ታሪክ ውስጥ በግንባር ቀደምትነት ስሟ ይነሳል። የጥፋቶች ንግስትና የስነ ህንጻው ዘርፍ ሌዲ ጋጋ የሚሉ ቅጽል ስሞች ጭምር ተሰጥተዋታል። በስሟ ያቋቋመችው የህንጻ ዲዛይን ድርጅት በ44 ሀገሮች 950 የሚደርሱ ፕሮጀክት ስራዎችን ሰርቷል። ይህች ሴት ታላቁ አርኪቴክት ዛሃ ሀዲድ ናት። ዛሃ ሀዲድ እንደ አውሮፓውያን አቆጣጠር ጥቅምት 31 1950 ዓ.ም በኢራቅ ባግዳድ ተወለደች። በቤይሩት በሚገኘው የአሜሪካን ዩኒቨርሲቲ የመጀመሪያ ዲግሪዋን በሂሳብ ትምህርት አግኝታለች። ከዚያ በኋላ እንደ አውሮፓውያን አቆጣጠር በ1972 ዓ.ም ወደ ለንደን በማቅናት በአርኪቴክት አሶሲዬሽን ትምህርት ቤት ተቀላቀለች። ከትምህርት ቤቱ ከተመረቀች በኋላ እንደ አውሮፓውያን አቆጣጠር በ1979 ዛሃ ሀዲድ አርኪቴክትስ የሚባል የራሷ ስነ ህንጻ ድርጅት ለመመስረትም በቅታለች። ዛሃ ሀዲድ ህንጻ የመገንባት ፍላጎቷ ከልጅነቷ ጀምሮ የተፈጠረ ነው። ሀዲድ በልጅነቷ የመኝታ ክፍሏን ዲዛይን አድርጋ እንደነበር ይነገራል። ዲዛይኑ በጣም ቆንጆ ከመሆኑ የተነሳ ሁሉም ቤተሰቦቿ መኝታ ቤታቸውን እንደሷ እንዲሆን ይፈልጉ ነበር። መኝታ ቤቴን ሁሉም ሰው ስለወደደው አናጺው ለሁሉም ሰው አደረገው ስትልም ትናገራለች። ሀዲድ በሆንግ ኮንግ የሚገኘውን የመዝናኛ ማዕከል በ1983 ዓ.ም ዲዛይኑን ከሰራች በኋላ ለመጀመሪያ ጊዜ በዓለም አቀፍ ደረጃ እውቅናን ለማግኘት ችላለች። ዲዛይኖቿ የተበታተኑ አንድ ቦታ የረጉ የማይመስሉ ብሎም ተንቀሳቃሽ በመምሰላቸው ሌሎች ሰዎች ከሚሰሯቸው የህንጻ ዲዛይኖች ተለይተው ይታወቃሉ። ይህ የንድፍ ዘዴዋ በስነ ህንጻ ባለሙያዎች ዘንድ ዲኮንስትራክቲቭ በመባል ይታወቃል። በፕሮጀክት ደረጃ ሀዲድ ለመጀመሪያ ጊዜ ሰራችው በጀርመን ሀገር የሚገኘውን ቪትራ የእሳት መቆጣጠሪያ ጣቢያ ሲሆን ዓመተ ምህረቱም እንደ አውሮፓውያን አቆጣጠር በ1993 ነበር። የህንጻው ንድፍ በፍልሚያ ላይ ያሉ ወፎች ይመስላል። ከዚያ በመቀጠል ደግሞ እንደ አውሮፓውያን አቆጣጠር በ2003 በአሜሪካን ሀገር ኦሃዮ ግዛት የሰራችው የኮንቴምፖራሪ አርት ሴንተርም ትልቅ ቦታ ሊያሰጣ ችሏል። ህንጻው 7900 ስኩዌር ሜትር ላይ ያረፈ ነው። በሴት አርኪቴክት ንድፉ የተሰራ የመጀመሪያው የአሜሪካ ሙዚየምም ነው። ሰዎች ወደ ህንጻው ከገቡ በኋላ ንድፉን በቀስታ ወደ ላይ የሚገለበጥ ይመስላል። ከዚያ በኋላ ዛሃ ሀዲድ በሮም የሚገኘውን ማክሰሲ ሙዚየምና በአዘር የሚገኘውን ሃይደር አይሊቭ ሙዚየምን ንድፍ ሰርታለች። ዛሃ እንደ አውሮፓውያን አቆጣጠር በ2004 ዓ.ም በስነ ህንጻ ባለሙያዎች ዘንድ ከፍተኛ ግምት የሚሰጠውን የፕሪቲስከር አርኪቴክቸራል ፕራይዝ የስነ ህንጻ ሽልማትን ለማግኘት ችላለች። በ2010 ሀዲድ በሮማ የሚገኘውን ማክሲ የስነ ጥበብና ስነ ህንጻ ሙዚየም ንድፍ ሰራች። ይህ ስራዋ በሮያል ኢንስቲትዩት ኦፍ ብሪቲሽ አርኪቴክትስ የምርጥ ህንጻ ዲዛይን ሽልማትን አሰጥቷታል። የስትሪሊንግ ሽልማትንም ኢልቫን ግሬስ አካዳሚ በሚባል በለንደን ከተማ በሰራችው ሁለተኛ ደረጃ ትምህርት ቤት ህንጻ ልትሸለም ችላለች። የዛሃ ሀዲድ ስኬት እጅግ አስገራሚ የሚሆነው በምትሰራቸው ምትሃት በተላበሱ ንድፎቿ ምክንያት ብቻ ሳይሆን በዋናነት ወንዶች በተቆጣጠሩት ኢንዱስትሪ ውስጥ እጅግ ስኬታማ በመሆኗም ጭምር ነው። ሀዲድ የአርኪቴክቸር ትምህርትን በብዙ ቦታዎች አስተምራለች። ከዚህም በተጨማሪ የቤት ዕቃዎችን፣ ጌጣጌጦችን፣ ጫማዎችን፣ ቦርሳዎችንም ንድፍ ሰርታለች። ዛሃ ሀዲድ የፈጠራ ስራዋን በአንዳንድ እንቅስቃሴ ብቻ መገደብ ስላልፈለገች ሌሎች አማራጮችንና የንድፍ ዘዴዎችን ለመፍጠር እንደተነሳሳች ይነገራል። ስራዎቿ ከካዝሚር ማሌቪችና ከሩሲያ የስነ ጥበብ እንቅስቃሴ አራማጆች በማየት የተሰሩ ናቸው። ሀዲድ በማሌቪች ኦቨር ስራዎች ትሳብ የነበረው በስራዎቹ ውስጥ በተከፋፈለ የጂኦሜትሪክ ንድፎችና በተለዋዋጭ ጉልበት የተሞሉ በመሆናቸው ነው። የዛሃ ስራዎች እንደ ማሌቪች ስዕሎች ሁሉ ባህላዊውን የስነ ህንጻ ድንበሮች በመግፋት ተለዋዋጭነትንና የተዛባነትን አቅም ዳሰዋል።
የዛሃ ሐዲድ ዋና መለኪያ ኩርባዎቿ ወይንም መታጠፊያዎቿ ናቸው። የነደፈቻቸው ህንፃዎች ፍጹም አዲስ ይዘት ዘይቤን የተከተሉ ናቸው። ከዚህም በተጨማሪ የሚያቸው ሁሉ በእንቅስቃሴ ላይ እንደሆኑ እንዲሰማው ያደርጋሉ። ይህም የሷ የስነ ህንፃ መለያ ነው እና ከነዚህ የማይለወጡ ቅርጾች ጋር በመቆራኘቷ ምክንያት የጥፋቷ ንግስት የሚል መጠሪያ ሊሰጣት ችሏል። ሐዲድ እጥፋቶችንና ሰያፍ መስመሮችን በጣም ስለምትወድ ቀጥ ያለ መስመርን ተጠቅማ ህንፃ ነድፋ አታውቅም። ዛሃ ሐዲድ በስራዋ ላይ ለየት ባሉ ሐሳቦቿ ምክንያት ተቃውሞና ትችት ገጥሟትም ነበር። ትችቱ ደግሞ ከስራዎቿም አልፎ ጾታዋም ላይ ያነጣጠረ ነበር። እሷ ራሷ በወንዶች የበላይነት የተያዘ ሙያ ለጎበዝ ሴቶች ዝግጁ እንዳልሆነ ታምን የነበረ ቢሆንም ነገር ግን ለቆራጥነቷና ለድንቅ ስራዋ ምስጋና ይግባና በመጨረሻም ከዓለም ግንባር ቀደም ሴት አርክቴክቶች አንዷና ዋናዋ ለመሆን ችላለች። በስራዋ ካገኘቻቸው የተለያዩ ሽልማቶች በተጨማሪ ፎርብስ መጽሔት ተጽዕኖ ፈጣሪ ካላቸው 100 ሴቶች ዝርዝር ውስጥ ስሟ በ69ኛነት ሊቀመጥ ችሏል። ዛሃ ለሙያዋ ቁርጠኛ ስለነበረች ባል ሳታገባና ልጆች ሳትወልድ ኖራለች። ዛሃ ያፈራችውን ገንዘብ የአክሲዮን ኢንቨስትመንቶችን፣ የንብረት ይዞታዎችን፣ የእግር ኳስ ቡድኖችን፣ የቮድካን ምርቶችን፣ ሽቶና ፋሽን መስመር ላይ አፍስሳለች። ሐዲድ በህይወቷ በሙሉ በስነ ህንፃ ዓለም ውስጥ በመስራት ላይ ያለች በቀለሟና በሴትነቷ ምክንያት ስላጋጠሟት መጥፎ ስሜቶችና ዘረኝነትን በመግለጽ ትናገር ነበር። በካርዲፍ ቤይ ኦፔራ ሃውስ ዲዛይነሮችን ለመቅጠር በተደረገው ዓለም አቀፍ ውድድር ባሸነፈችበት ጊዜ መንግስት ከጥቂት የሀገር ውስጥ ፖለቲከኞች እሷ በማሸነፏ ተቃውሞ ስለገጠመው ለፕሮጀክቱ ለመክፈል ፈቃደኛ አልሆነም ነበር። በወቅቱ ዛሃ ሐዲድ ተቃውሞ ከዘር አመጣጥና ከጾታዋ ጋር የተያያዘ ሊሆን እንደሚችል ጠቁማ ተቃውማለች። ሐዲድ በ65 ዓመቷ በ2016 ዓ.ም በብሮንካይትስ ተይዛ በሆስፒታል ውስጥ በሕክምና ላይ ያለች ድንገተኛ የልብ ህመም አጋጥሟት ህይወቷ ሊያልፍ ችሏል። ከሐዲድ ድንገተኛ ሞት በኋላ ብዙ ያቀረበቻቸውና የተገነቡ ዲዛይኖች ሳይጠናቀቁ ቀርተዋል። በዝርዝሩ ውስጥ ደግሞ ሰሞኑን በኳታር የዓለም ዋንጫ እየተካሄደበት የሚገኘው በዶሃ ከተማ የሚገኘው አልዋክራህ ስታዲየም ይገኝበታል። ዛሃ ሐዲድ በህይወት ብታልፍም ሰርታቸው ያለፈቻቸው ስራዎች ግን ዘወትር ህይወቷን ይዘክራሉ። ከነዚህ ስራዎች መካከል በአዘርባይጃን የሚገኘው ሃይደር አሊያቪል ማዕከል፣ በለንደን የሚገኘው አኳቲት ማዕከል፣ የሮሙን ማክሲ ሙዚየም፣ በቻይና የሚገኘው የጓንዡ ኦፔራ ህንፃ፣ የጀርመኑ ፋይኖ ሳይንሰስ ማዕከል፣ በአሜሪካን ሀገር የሚገኘው የጥበብ ማዕከል፣ በዩናይትድ ኪንግደም የሚገኘው ግላስጋው ሪቨርሳይድ ሙዚየም፣ በስፔን የሚገኘው ዛራጎዛ ድልድይ፣ የጀርመን BMW ማዕከል፣ የአሜሪካው 1000 ሙዚየም ህንፃ፣ የዴንማርክ ኦርደር ባርጋንድ ሙዚየም ህንፃ፣ የቻይናው ዋንግቺንግ ህንፃ፣ የኳታሩ አልጃኖብ ስቴዲየም ከብዙ ስራዎቿ በጣም ጥቂቶቹ ናቸው። አሻም ሞልቷል። ሳቡ